السلام عليكم يا جماعة በድጋሚ ተመልሼ መጥቻለሁ። ዛሬ ስለ ኢንተርቪው ነው የምናወራ። በአፋን ኦሮሞ ሳይሆን ዛሬ በአፋን አማራ ወይ ደግሞ በአማርኛ ነው ይሄን ቪዲዮ የምሰራላችሁ። ምክንያቱም ስለ ኢንተርቪው ከዚህ በፊት በአፋን ኦሮሞ ሰርቻለሁ። ቢያንስ 3-4 ቪዲዮ ሰርቻለሁ። ኢንተርቪው ላይ ምን አይነት ጥያቄዎች ሊቀርቡ እንደሚችሉ ሰርቻለሁ። ስለዚህ በአፋን ኦሮሞ ማየት የምትፈልጉ ልጆች የቪዲዮን ሊንክ ዲስክሪፕሽን ስል አደርግላችኋለሁ። ከዛ ተመልከቱ ነው የምላችሁ። እንግዲህ የቱርኪ ስኮላርሺፕ ኢንተርቪው ተጀምሯል። አንዳንድ ልጆች በ19 ሜይ 19 የተጠሩት ልጆች አሉ። እነዛው ሜይ 23 የተጠሩ ልጆችም አሉ። ስለዚህ እስካሁን ድረስ ያልተላከላችሁ ልጆች እስከ ኢንተርቪው ቀን ድረስ በየቀኑ እየገባችሁ ቼክ አድርጉ። ሜሴጁ የሚላክላችሁ በኢሜይላችሁ ነው። ኢሜይል ላይ ኢንቦክስ ውስጥ ነው ወጣ። ኢንቦክስ ፓርት ውስጥ ካላገኛችሁ ድንገት ኢምፖርታንት ውስጥ ሊገባ ይችላል ወይ ደግሞ ስፓም ውስጥ ሊገባ ስለሚችል እዛ ውስጥ እየገባችሁ ቼክ አድርጉ። እንደነገርኳችሁ የኢንተርቪው ቀን በ19 እና በ23 የተጠሩ ልጆች አሉ። በ24ም በ25ም ሊኖር ይችላል። አይ ዶንት ኖ እስካሁን ድረስ ኢንፎ አልደረሰኝም። ቪዲዮ ሳላበዛባችሁ አጠር አድርጌ ለኢንተርቪው ላይ ማምጣት የሚችል ጥያቄዎችን አንድ ሁለት እና እንወያይ እስቲ። በመጀመሪያ አፕላይ ስታደርጉ የተጠቀማችሁትን ሙሉ ዶክመንቶችን ይዛችሁ ሂዱ። አንድ እሱ ነው። ሁለተኛ ደግሞ ኢንተርቪው ሲጀምሩ ኢንተርቪው ላይ ኮንፊደንስ ሊኖራችሁ ይገባል። በኮንፊደንስ የምትጠየቁትን ጥያቄ መልሱ። የኤግዛም ይሁን የቃለ መጠየቅም ይሁን በኮንፊደንስ መመለስ አለባችሁ። እና ምንድነው መጠየቅ የምትችሉት? ለምሳሌ ለምንድነው ይሄን ዲፓርትመንት የመረጥከው ወይ ደግሞ ለምንድነው ቱርኪ ስኮላርሺፕን የመረጥከው እና ወደፊት ምን መሆን ነው የምትፈልገው የሚለው ጥያቄዎች ልትጠየቁ ትችላላችሁ። ይሄ ማለት ሌተር ኦፍ ኢንቴንት ነው። ሌተር ኦፍ ኢንቴንታችሁን ሳትሄዱ በፊት በደንብ አጥኑ። ምክንያቱም ከዛ ልትጠየቁ ትችላላችሁ። ከሱ በተረፈ ስለ ገዛ ጦርነት ገዛና እስራኤል ጦርነት ልትጠየቁ ትችላላችሁ። እንደዛውም ስለ ዩክሬን እና ራሽያ ጦርነት ልትጠየቁ ትችላላችሁ። ስለ ቱርክ ያላትን ሀብት ወይ ደግሞ ስለ ቱርክ ትልቋ ከተማ የቱርክ ጎረቤት የሆኑት ሀገራቶችን ሊጠየቁ ትችላላችሁ። እንደዚህ አይነት ነገሮችን በደንብ ሰብስባችሁ ሄዱ። ከዚህ በተረፈ መጀመሪያ ራስህን ግለጽ ነው የምትባለው። ራስህን ትገልጻለህ በአሪፉ ማለት ነው። ቤተሰብህን፣ ራስህን፣ የት ተማርክ የሚለውን ነገር እና ስለ ሆቢያችሁ ስትጠየቁ ስለ ሆቢያችሁ ተዘጋጅታችሁ ሂዱ ነው። ከዚህ በተረፈ ሌላ ብዙም አይከብድም። ጥያቄ ባጭሩ ኢንተርቪው አይከብድም፣ ከባድ አይደለም። ምክንያቱም የምታውቁትን ነገር ነው የምትጠየቁት፣ ሌላ ነገር አይደለም። እናንተ አታካብዱም። የተጠየቃችሁትን ነገር መጀመሪያ ተረዱትና ከዛ መልስ መልሱ። ቪዲዮ አላበዛባችሁም። ባጭሩ ይሄ ነው የምላችሁ። እነዚህ በጣም አስፈላጊ ናቸው። ፓስፖርት የተጠየቃችሁ ልጆች ፓስፖርታችሁን በኋላ ላይ ከኢንተርቪው በኋላ ማውጣት ትችላላችሁ። የኢንተርቪው ሪዛልቱ ደግሞ አንድ ወር ሊቆይ ይችላል ወይ ደግሞ አንድ ወር ተኩል ሊቆይ ይችላል። ከዛ በኋላ ነው እንግዲህ ወደ ቱርክ ሄዳችሁ እንደምትማሩና እንዳትማሩ ሪዛልቱ ይፋ የሚደረገው ማለት ነው። ከአንድ ወር ተኩል በኋላ ማለት ነው ቢያንስ። በዚሁ አጋጣሚ ለኢንተርቪው የተጠራችሁ ልጆች መልካም እድል እመኝላችኋለሁ። ኮንግራቹሌሽን። እንግዲህ ኢንተርቪውንም አልፋችሁ ቱርክ ውስጥ እንደምንገናኝ ተስፋ አደርጋለሁ። ይሄ ነው ባጭሩ የሚላችሁ። ስለዚህ አትፍሩ፣ አትቸኩሉ። የተጠየቃችሁት ነገር ሳትቸኩሉ ለመመለስ ጣሩ። ሌላ ጥያቄ ካለ ኮሜንት ሴክሽን ስር ጠይቁኝ። እነዛውም ከዚህ በፊት የሰራሁትን ቪዲዮ በአፋን ኦሮሞ የተሰራውን ቪዲዮ እዛ ላይ ከተለያየ ቦታ ጥያቄ ሰብስቤ ነው የሰራሁላችሁ። ሜቢ እሱ ስለጠቅማችሁ ሊንኩን ዲስክሪፕሽን ስር አደርግላችኋለሁ። ከዛ ቢታዩት የተመረጠ ነው የሚሆነው። ከዚህ ውጪ ሌላ ጥያቄ ካላችሁ ኮሜንት ሴክሽን ስር ጠይቁኝ። መልካም ጊዜ